ክቡር ጠቅላይ ሚኒስትር ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። 8 ክረምት ስለመንቀል፣ 8 በጋ ስለመግደል፣ 8 መጋቢት ሙሉ ስለማሸነፍ እያወራ 8 ዓመት ሙሉ ደግሞ ያላንዳች ድል በውድቀት የቀጠለው የአብይ አህመድ አገዛዝ ሰሞኑን ደግሞ ተዘፈነብኝ ብሎ እነቅላችኋለሁ የሚል መዝሙር ይዞ ብቅ ብሏል። ለዚያውም ሰውን ከጉቶ ጋር እያነጻጸረ ለ8 ዓመት ሙሉ በየማለዳው ችግር እየፈጠረ በየቀኑ ግጭት እያዋለደ የቀጠለ 8 ዓመት ሙሉም አገር ለማስተዳደር አቅም እንደሌለው ያሳየ የተዋጣለት የጭካኔና የሴራ አገዛዝ መሆኑ የታወቀ ቢሆንም እነቅላችኋለሁ የሚለውን ከአትሮኖሱ ላይ አውርዶት አያውቅም። 8 ዓመት ሙሉ ይዝታሉ። እስካሁን ግን አንድም ድል አስመዝግበው አያውቁም። በአሁኑ ወቅት የአገሩ ወጣቶች እንደ አሸን ፈልተው ጠመንጃ አንስተው ሕይወት ገብረው የሚታገሉት መንግስት ከአብይ አህመድ አገዛዝ ውጪ በአፍሪካ ምድር የለም። ሚሊዮኖችን ስለመግደላቸው እንጂ ሕግና ስርዓትን ሲያስከብሩ አይታወቁም። የእሳቸውም ተደጋጋሚ ንግግር አንድ ነው። ትሞቷታላችሁ፣ የሚሞት ይሞታል፣ የሚያልቅም ያልቃል እንጂ ስልጣኔን አልለቅም። ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እርግጠኛ ሆኜ የምነግራችሁ ሚሞት ይሞታል እንጂ የጀመርነው አይቆምም። የሚሞት ይሞታል እንጂ ስልጣን አንለቅም። 1 ሚሊዮን ወጣት እናሰማራለን። አታሸንፉንም፣ አንሸነፍም። አትነኩንም፣ አትነቀንቁንም። በኃይል ከኛ አትበልጡም። ፕሮጀክቶችን አጥፈን $10 ቢሊዮን መድበን እንዋጋለን። ድሮን አለን፣ ውጊያ ያደግንበት ነው። ችሎታ አለን ወዘተ የሚሉትን ቃላት ደጋግሞ የሚናገር አንደበት የአገር መሪ የሚሆነው በእርግጥም ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። ሰማሽ ይላል የደርግ 3 መኪና ወታደር ሂዱ። እኛ ወታደሮች ነን። እኛ መዋጋት እናቃለን። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። ማሸነፍ እናቃለን። እድሜያችን በሙሉ ያሳለፍነው በዚህ ነው። እንኳን ከራሱ ህዝብ ጋር የሚዋጋ መንግስት ይቅርና አገራቸውን ከወራሪ ለመከላከል የተነሱት እነ ዘለንስኪም እንዲህ ሲፎክሩ አይደመጡም። ኢራኖች እንዲህ አይሸልሉም። ድርድር እናደርጋለን፣ ህዝብ በድለናል፣ የአገራችን ወጣቶች ጠመንጃ አንስተው በየአቅጣጫው የሚታገሉን ምን ብንበድላቸው ነው? ህዝብ የጠላን ምን አስቀይመነው ነው? የዲፕሎማሲው ዓለም ያገለለን ምን አይነት ነውር ብንፈጽም ነው? ወዘተ የሚሉ ጥያቄዎችን ለራስ ከመጠየቅ ይልቅ ዛሬም ዛቻ ትናንትም ማስፈራሪያ ሆኖ ይቀጥላል። ተረትም ቁጥርም እየተጠቀሰ አትነኩንም፣ አቅም የላችሁም የሚባለውም ይነገራል። ክቡርነቱ ሆይ የመንግስቱ ኃይለማርያም መጨረሻ ዚምባብዌ መሆኑን አልሰሙንም? በየቀኑ 3 መኪና እያስበሉ ከርመው በ17ኛው ዓመት ፊታቸውን አዙረው የራሳቸውን አውሮፕላን ጠልፈው ዚምባብዌ ገብተዋል። ዘላለማዊ መንግስት የለምና እሳቸውም ከአፍሪካ አንደኛ ጦር አለኝ እያሉ የሚነቀንቀኝም የሚደፍረኝም የለም እያሉ ለሰላማዊ መንገዶች ሁሉ በር ዘግተው እልፍ ኢትዮጵያውያንን አጫርሰዋል። ምንም እንኳን እሳቸው የአገራቸውን ድንበር ከወራሪ እየጠበቁ አርሶ አደሩንም የመሬት ባለቤት እያደረጉ የኖሩና ከእርስዎ ጋር በፍጹም ሊወዳደሩ የማይችሉ ቢሆንም የሰራዊታቸው ብዛት ስልጣናቸውን በጉልበት ከመነጠቅ አላዳነውም የሚለውን ክርክር በሚቀጥለው የኮሎኔል መንግስቱ ኃይለማርያም ንግግር እንደግፈው። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው። ጠቅላይ ሚኒስትር አብይ ደጋግመው ምሳሌ የሚያደርጓቸው መንግስቱ ኃይለማርያም እንዲህ ባለ መልኩ በጦራቸው ይመኩ ነበር። አፍሪካ ውስጥ ግዙፉን ሰራዊት ቢገነቡም ከኩብለላም ሆነ ከሽንፈት ግን አልታደጋቸውም። 428,000 ሰራዊታቸውን በትነው ጓዶቻቸውን አስበልተው የራሳቸውን አውሮፕላን ጠልፈው ቤተሰቦቻቸውን ይዘው ሹልክ ብለዋል። ልክ መንግስቱ ከአህጉሩ ትልቁን ጦር መገንባታቸውን እንደሚናገሩት ሁሉ ጠቅላይ ሚኒስትር አብይም በኃይል ከኛ የሚበልጠን የለም ሲሉ ደጋግመው ይናገራሉ። በኃይል ምንም አይነት ውጤት ኢትዮጵያ ውስጥ አይመጣም። ካሁን በኋላ ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም። ልክ ነዎት ክቡርነቱ። የአገር ሀብትና ስልጣን ለጊዜው በእጆ እስካለ ድረስ የትኛውንም ነገር እንዳሻውት ያደርጋሉ። የኢትዮጵያ መንግስታትና ህዝቦች ለዘመናት ጠብቀው ያቆዩቸውን እንደ ኢትዮ ቴሌኮም ያሉ ኩባንያዎችን ሸጠው ድሮን ሲገዙና የመዋጊያ አቅመውን ሲያሳድጉም ታይተዋል። ስመጥሩን የኢትዮጵያን አየር መንገድ ጠመንጃና ሰራዊት ሲያመላልሱበት በማስረጃ ተረጋግጧል። እርሶም ሆኑ ከቤተሰቦ አንድ ሰው የማይሞትበትን ጦርነት ከእርሶም ኪስ 1 ብር የማይወጣበትን ውጊያ እያካሄዱ በኃይል ከኔ የሚበልጥ የለም ሲሉ
እውነት አለዎት። እንዳም ሆኖ ይህ እንደማያዛልቅ የሳዳም ታሪክ፣ የጋዳፊ ሕይወት፣ የሂትለር አወዳደቅ ምስክር የሆነዎት ደጋግመው ምሳሌ ያደረጓቸው መንግስቱ ኃይለማርያም የአፍሪካን አንደኛ ሰራዊት ገምተው እሳቸው እንዳሉት ብዙ ሺህ ጀነራል ሾመው ስልጣናቸውን ሲያጡ እጃቸው ላይ የተገኘችው ግን አንድ አውሮፕላን ነበረችና በሷው ሹልክ ብለዋል የሚለውን ክርክር በጥቂት ስታስቲክሳዊ ማስረጃዎችን ቀጥለው ዘኢኮኖሚስት ከአንድ ዓመት ተኩል በፊት ባወጣው ትንተና በ2014 ዓ.ም የብልጽግናው መንግስት ከአገሪቱ በጀት 88 በመቶ የሚሆነውን ለሰራዊቱና ለትጥቁ እንዳዋለው ገልጿል። በ2014 ዓ.ም ደግሞ የኢትዮጵያ በጀት 561 ቢሊዮን ብር ሆኖ በአገዛዙ ፓርላማ እንደጸደቀ በወቅቱ ተገልጿል። የዚህ በጀት 88 በመቶ ለመከላከያ ተመድቧል ማለት 494 ቢሊዮን ብሩ ታንክና ጄት፣ መድፍና ድሮን ተገዝቶበት ቀሪውን ጄኔራልና መሰል አዛዥ እንዲከፋፈለው ተደርጓል ማለት ነው። እየተገባደደ ባለው የበጀት ዓመትም በአብዛኛው ሀብት የተመደበው ለወጣቶች የስራ ዕድል መፍጠሪያ ሳይሆን መጋደያ፣ ለከተሞች መልሚያ ሳይሆን መውደሚያ፣ ለትምህርትና ጤና ተቋማት ማሰሪያ ሳይሆን ማፍረሻ እንዲሆን ለዚሁ ለአብይ አህመድ ዘበኛ ሰራዊት ነው። ለትጥቅ መግዣ፣ ለሰራዊት ማሰልጠኛና ለጀኔራል ምቾት ማደላደያ እንዲህ ያለ በጀት እየመደቡ ነው እንግዲህ በጦራቸው የሚመኩት። በየቀኑ 3 መኪና ሰራዊት አለቀ እያሉ የሚያወሩት ሴት ምሳሌ ተደርገው በተነገረበት በኮሎኔል መንግስቱ ኃይለማርያም ዘመንም ተመሳሳይ ነገር ይፈጸም እንደነበር ከወቅቱ ዘገባዎች አንዱን እንመልከት። ቢቢሲ በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ባስተላለፈው ዶክመንተሪ ኮሎኔሉ ከአገሪቱ ጠቅላላ ሀብት 65 በመቶ የሚሆነውን ለጦር ሰራዊቱ አውለው እየተዋጉ እንደሆነ ገልጾ ነበር። 13 ዓመታትን በፈጀው የእርስ በርስ ጦርነት የተቀየረ ነገር የለም። 4 ሚሊዮን ኢትዮጵያውያን ይልሱት ይቀምሱት ቸግሯቸዋል። የኮሎኔል መንግስቱ ኃይለማርያም አገዛዝ ግን አሁንም ሁሉንም ነገር ወደ ጦር ግንባር እያለ ነው። የዲፕሎማሲ አቅሞችን ሁሉ ለልማትና ለሰላም ሳይሆን ለውጊያ እያዋለ ነው። ከሶቪየት ኅብረት የሚደረግለት ድጋፍ ወታደራዊ ነው። ጦር መሳሪያም በስጦታም ሆነ በዱቤ እየገዛ ያስገባል። የአገሪቱን በጀት ደግሞ 65 በመቶውን የእርስ በርስ ጦርነቱ ላይ ለሚሳተፈው ጦር መድቦታል። የዓለም ባንክ መረጃ እንደሚያመለክተው በ1980ዎቹ መጀመሪያ አካባቢ የነበረው የኢትዮጵያ ጠቅላላ ሀብት 11 ቢሊዮን ዶላር ገደማ ነበር። የዚህ 65 በመቶ ማለት ደግሞ ከ7 ቢሊዮን ዶላር በላይ መሆኑ ነው። ይህንን ያህል የአገር ሀብት መድበው የተዋጉት ኮሎኔል መንግስቱ ኃይለማርያም የዲፕሎማሲ አቅማቸውንም ለዚሁ ተግባር እንዳዋሉት የዘመኑ ሹማምንትም ሆኑ ቀደም ሲል የተመለከትነው የቢቢሲ ዘገባ ያስረዳሉ። እንዲያም ሆኖ ይህንን ያህል ሀብት የፈሰሰበት ጦር መጨረሻው መበተንና መሸነፍ፣ የእሳቸውን ማገዛዝ መንኮታኮት ከመሆን አልዳንም። የጠቅላይ ሚኒስትር አብይ ምሳሌና ንግግርም ደርግና መንግስቱ ከሆኑ ቆይተዋል። ስለ መፈንቅለ መንግስት ሲያወሩም ስለ አለመፈንቀልም ሲያነሱ ከ50 ዓመታት በፊት አፄ ኃይለሥላሴን ስላስወገዱት ኮሎኔል መንግስቱ በትዝታ ያወራሉ። በትጥቅ ትግል ስላለመወገድ ሲያወሩ ምሳሌያቸው ኮሎኔል መንግስቱ ኃይለማርያም ናቸው። ህዝብ አስርቦ ውጊያ ቢያካሂዱ ኖሮ፣ የእርዳታ ማቅረቢያ ኮሪደር ባይከፍቱ ኖሮ፣ ገና በጠዋቱ እንዲገነጠሉ ቢፈቅድላቸው ኖሮ ከስልጣን አይወገድም እያሉ ይቆጩላቸዋል። እሳቸውም ያላቸውን መንግስታዊ ስልጣን ተጠቅመው የአገሪቱን ሀብትና ሰው ለጦርነት ማሰማራት እንደሚችሉ ይናገራሉ። የውጭ ግንኙነቱንም ድሮን ለማምጣትና ታንክ ለመግዛት ብቻ ተገልግለውበት ታይተዋል። ከ4 ሀገራት ድሮን፣ ከ2 ሀገራት እግረኛ ሰራዊት አስገብተው ከራሳቸው ሀገር ጋር ሲዋጉ ታይተዋል። አሁንም በተለያዩ የአገሪቱ ክፍሎች እየተዋጉ ናቸው። ዛሬም የሀገራቸውን ክልላዊና ፌዴራላዊ ኃይሎች አስተባብረው ባደረጉት ውጊያ ግን አንድም ጦርነት አላሸነፉም። ከሀገሪቱ አነስተኛ ህዝብና የቆዳ ስፋት ያለውን የትግራይ ክልልን እንኳን ይህንን ሁሉ አቅም አሰማርተው 2 ዓመት ተዋግተው ጨርሻቸዋለሁ፣ ዱቄት ሆነዋል፣ አልደራደርም ወዘተ ሲሉ እንዳልነበር መጨረሻ ላይ የሰላም ስምምነት ፈርመው ሽብርተኛ ያልኩትንም አነሳለሁ፣ የከለከልኩትንም እመልሳለሁ ወደሚል ውል ገብተዋል። የኦሮሞ ነጻነት ሰራዊት 5 ዓመት ሙሉ የእግር እሳት የመንበር ስጋት ሆኖባቸው ዛሬም እየተዋጋ ነው። ደመሰስነው፣ አጠፋን የሚለው ፕሮፓጋንዳቸውም ከነ ኢቲቪና ፋና ዜና አላለፈም።